ትሬዲንግ ማለት ንግድ ማለት ነው። አበባ የሚነግድ ሰው የአበባ ትሬደር ይባላል። አበባ ነው የሚነግደው። እኛ ጋር ደግሞ ትሬደር ኦር ፎሬክስ ትሬደር የምንለው ደግሞ ያው ፋይናንሻል ማርኬት ውስጥ ፋይናንሻል ኢንስትሩመንቶችን ትሬድ የሚያደርግ ግለሰብ ማለት ነው። ኦብቪየስሊ የምንነግደውን ነገር ማወቅ መቻል አለብን። ከየት ልጀምር ለሚለው ጥያቄ መጀመሪያው ስቴፕ ወደ ንግድ ዓለም ስትገቡ የምንነግዱት ገበያ ምን እንደሆነና አንደኛ ሁለተኛ የምንነግዱት ነገር ምን እንደሆነ በደንብ አንደርስታንድ ማድረግ ያስፈልጋል። የመኪና ነጋዴ ሆኖ ስለ መኪና በደንብ የማያውቅ ሰው የለም። የስልክ ነጋዴ ሆኖ ስለ ስልክ በደንብ አንደርስታንድ የማያደርግ ስለ ስልክ ገበያው በደንብ የማያውቅ ሰው የለም። ካልሆነ ያው መክሰሩ ነው። ያ ሰው የሆነ ፌክ ነገር ሊሰጠው ይችላል ማለት ነው። በትሬዲንግ ላይም ሲሚላር ነው። ምን ትሬድ እንደምታደርጉ በደንብ አንደርስታንድ ማድረግ ያስፈልጋል ልክ ስትጀምሩ። ኦኬ ፎሬክስ ነው አይደል? ዋትስ ፎሬክስ? የከረንሲ ማርኬት ነው። ከረንሲ ምንድን ነው? ከረንሲ ከየት ነው የሚመጣው? ወዴት ነው የሚሄደው? ማን ነው የሚያንቀሳቅሰው? እነዚህን ነገሮች በደንብ መረዳት መቻል አለባችሁ ስትጀምሩ። ትሬድ የምታደርጉበትንም ገበያ ደግሞ ማወቅ ያስፈልጋል። ይሄ ፋይናንሻል ማርኬትስ የምንለው በውስጡ የሚይዙ ብዙ ኮምፖነንቶች አሉ። እነሱንም አንደርስታንድ ከማድረግ ነው መጀመር ያለባችሁ። እንግዲህ ይህንን ፋንዳሜንታልስ በዛ ቶፒክ ውስጥ ያሉ ነገሮች ናቸው።